ያው ጦርነቱ እንደቀጠለ ነው። በስደት የምንኖር ኢትዮጵያውያን እኛ ላይ አተኩረን የዛሬን ቪዲዮ የምሰራው በሁለት ጎራ ተከፍሎ የመንግስት ደጋፊም የታጣቂዎች ደጋፊዎችም በከፍተኛ ሁኔታ ለጦርነቱ ድጋፋቸውን እያሳዩ ነው። ለእርስ በርስ ጦርነቱ ማለት ነው። እርስ በርስ የወንድማማቾች ጦርነት እንዲቆምና ወንድማማቾች ጠረጴዛ ዙሪያ ተቀምጠው እንዲወያዩ ጫና ማድረግ ነበር የኛ ተግባር መሆን የነበረበት። በውጭ ያለ ነው ነፃነት ስላለን ያን ነፃነት ተጠቅመን ማድረግ ይጠበቅብን ነበር። ግን አንፎርቹኔትሊ እንደውም በውጭ ያለው ሳይብስ አይቀርም አገር ውስጥ ካለው እና ለማንኛውም ግን እኔ ያለኝ ለእናንተ ያለኝ መልእክት የወንድማማቾችን ጦርነት የምትደግፉ የትም ቦታ ላላችሁ ወገኖች ያለኝ መልእክት ይሄ ነው። የወንድማማቾች ጦርነትን በደገፍን ቁጥር በየዕለቱ የሆነ ጦርነት ላይ የሆነ ቦታ ኢትዮጵያውያን ወንድማማቾች እየሞቱ ነው። የነሱ ሞት ተከትሎ ደግሞ የሆነ ቦታ ላይ የኢትዮጵያ እናት ማቅ እየለበሰች ነው። የኢትዮጵያ እናት እኛን ለማሳደግ የምትከፍለው ዋጋ ሁላችንም ስለምናውቀው እሱን ማብራራት አይጠበቅብኝም፣ ታውቁታላችሁ። በዚህ ቪዲዮ ላይ እንድትወስዱልኝ የሚፈልገው ሀሳብ የእርስ በርስ ጦርነትን የምንደግፍ ሰዎች የእርስ በርስ ጦርነትን ስንደግፍ ምን እያልን ነው ማለት ነው? ወንድማማቾች እንዲተላለቁ ፍቃድ እየሰጠን ነው ማለት ነው። ፈቅደናል ማለት ነው። እነዛ ደግሞ ወንድማማቾች ደግሞ ሲገዳደሉ ያ የኢትዮጵያ እናቶች በሁለቱም ሳይድ ያሉ የኢትዮጵያ እናቶች ያው ማቅ ይለብሳሉ ማለት ነው። ስለዚህ ሀዘኑ ድርብ ነው ማለት ነው። አገር የሰው ኃይል ታጣለች፣ ሪሶርስ ታባክናለች፣ እናቶች ያዝናሉ፣ አባቶች ያዝናሉ፣ እህት ወንድሞች ያዝናሉ። ስለዚህ በሁሉም አቅጣጫ ጉዳት ነው ማለት ነው እና እኔ መልእክት ምንድነው አሁን በድጋሚ በውጭ ያለን ኢትዮጵያውያን በተቻለን አቅም ታጣቂ ኃይሎች መንግስትን ጨምሮ ወደ ድርድር እንዲመጡ ጫና ብናደርግ የተሻለ ይሆን ነበረ። ለማንኛውም ግን ያው ሀሳቡ ለህዝብ ጆሮ ቢደርስ መልካም ነው ብዬ ነው። ጦርነት አናባብስ። ጦርነትን ሲጀምር ሁሉም አካል ቢጠየቅ ጦርነት አልፈልግም ሰላም ነው የምፈልገው ነው የሚለው። ጥያቄው ግን ለምንድነው ሁሉም አካል ሰላም የሚፈልግ ከሆነ ለምንድነው ሰላም የማይመጣው? በሰላም ሀገር የምንኖር በስደት የምንኖር ኢትዮጵያውያኖች ጦርነት ከማባባስ እንቆጠብ ለማለት ነው።